አፕሪል 28 1945 ፒያሳ ሎሬንዞ አንደበ አንድ አምባገነን በጥይት ተበሳስቶ ሬሳው ተሰቅሏል። ይህ ሰው የፋሽስቱ ቁንጮ ኢትዮጵያውያንን በመርዝ ጭስ የቀጠፈ የሊቢያው አራጅ ቤኒቶ ሙሶሎኒ ነበር። ግን ብቻውን አልነበረም። አንዲት ቆንጆ ፍቅር አቅሏን የነሳት ውሽማነትን ፈቅዳ የኖረች ሴት አብራው ነበረች። ክላሪታ ፒታቺ። እንደ ኤሮፓውያኑ አቆጣጠር ጥር 1912 ክላራ ፒታሲ ይህችን ዓለም ተቀላቀለች። አባቷ የሕክምና ባለሙያ ነበር። ቤተሰቡም በጊዜው ከነበሩት ባለጸጋ ከሚባሉት ወገኖች ይሰለፉ ነበር። አባቷ የፋሺዝምን እንቅስቃሴ አብዝቶ ይደግፍ ነበር። ልጁ ክላራንም ፋሺዝምን ሙጥኝ እንድትል ይጫናት ነበር። ነገር ግን ከፋሺዝም በልጦ በልቧ የገባው የሷ ርዕዮተ ዓለም ቤኒቶ ሙሶሎኒ ነበር። ገና በ14 ዓመቷ በሙሶሎኒ ፍቅር ክንፍ ማለቷን ሚስቱ መሆንም እንደምትፈልግ በደብዳቤ ጽፋ ልካለት ነበር ለዱቼ ሙሶሎኒ። ለመጀመሪያ ጊዜ ክላራ ሙሶሎኒን ያገኘችው የ20 ዓመት ወጣት ሆና ነበር። አጋጣሚውም እሷ በመኪና እየተጓዘች የሙሶሎኒ መኪና መንገድ ላይ ቆሞ ታየዋለች። እሷም አድናቆቷን ፍቅሯንም ጨምራ ዱቼ እያለች ሰላምታ ሰጠችው። ይህ በሚሆንበት ጊዜ ሙሶሎኒ የ30 ዓመት ታላቋ ነበር። በተጨማሪም ባለትዳርና የ5 ልጆች አባት ነበር። ዱቼ ከብዙ ቆነጃጅት ሙገሳና የፍቅር ጥያቄ ቢያስተናግድም እቺን በአደባባይ ከሌላው ጎልታ ስሙን ጠርታ ያንቆለጳጰሰችውን ክላራ ፒታሲን በአድናቆትም በውበቷም ልቡ ተሰረቀ። ነገሮች ግን ክላራ እንዳሰበችው አልፈጠኑላትም። የሆዷን በሆዷ ፍቅሯንም በልቧ እንደያዘች ጊዜያቶች ተቆጠሩ። በዚህ መሃልም ክላራ ፒታሲ ሪካርዶ ፌዴሪቼ የተባለ የአየር ኃይል መኮንንን አገባች። ሆኖም በዚያን ወቅት ከሙሶሎኒ ጋር የድብቅ ግንኙነት ጀምራ ነበር። በዚህም ምክንያት ትዳሯን ነገሬ ብላ መያዝ ከበዳት። ይህም በዚህ እንዳለም ከፌዴሪቼ ጋር ያላት ትዳር አልሰምር አለ። ይሁም በተጋቡ ከ2 ዓመት በኋላ በ1936 በይፋ ትዳሯን ፈታች። በወቅቱም በካቶሊክ እምነት ትዳርን መፍታት እንደ ትልቅ ነውር ይቆጠር ነበር። ነገር ግን ለልጅነት ህልሟ፣ ለፍቅር ጣዖቷ ለሙሶሎኒ ስትል አደረገችው። ክላራ ለሙሶሎኒ ተራው ሽማ ብቻ አልነበረችም። ይልቅም አማካሪው፣ የቅርብ አጋሩና ረዳቱ ነበረች። ሙሶሎኒ ሌሎች ሴቶችን በድብቅ መጎብኘት እንደጀመረ ቢታወቅም እስከ መጨረሻው በጽኑ ፍቅር ታምና የተገኘችው ግን ክላራ ነበረች። በ2009 ዓመተ ምህረት በተገኙት የዕለት ውሎ መመዝገቢያዎቿ ላይ ሙሶሎኒ ቀናተኛ፣ ተጠራጣሪና እጅግ ደካማ እንደነበር ጽፋ ነበር። እሷንም አብዝቶ እንደሚጠረጥራት በማስታወሻዋ ላይ አስፍራ ነበር። የመጨረሻው
መጨረሻ ሁለተኛው የዓለም ጦርነት ሲያበቃና የሙሶሎኒ ስልጣን መንኮታኮት ሲጀምር ክላራ የማምለጥና ነፍሷን የማዳን እድል ነበራት። ሆኖም ፍቅሯን እስከ መጨረሻው ከጎኑ ልትሆን ወሰነች። እንደ አውሮፓውያን አቆጣጠር አፕሪል 27 1945 ሙሶሎኒ ወደ ስዊዘርላንድ ለማምለጥ ሲሞክር በኮሞ ሐይቅ አቅራቢያ በጸረ ፋሽስቶች ተያዘ። ክላራም አብሮ ነበረች። በነጋታው አፕሪል 28 ሊረሸኑ ሆነ። ዱቼ ፈራ፣ ተንቀጠቀጠ። መሳሪያ ካነገቱት ወታደሮች አንዱን ጠጋ ብሎ እባክህ ነፍሴን አትርፍልኝ፣ ሙሉ ኢምፓየሬን እሰጥሃለሁ አለው። ማንም ግን ሊሰማው አልፈቀደም። በወቅቱ ገዳዮቹን ክላራ እንዲህ አለቻቸው፣ ሙሶሎኒን አትግደሉት፣ ከፈለጋችሁ እኔን ግደሉኝ፣ እሱን ከመግደላችሁ በፊት እኔን ግደሉኝ ብላ ተማጸነች፣ ለመነች። በመጨረሻም ለሙሶሎኒ በተተኮሰው ጥይት ከሙሶሎኒ ቀድማ ተመታች። መጨረሻዋም እስትንፋሷም እዛ ጋር ሆነ። ወታደሮቹም አከታትለው በሙሶሎኒ ላይ ተኮሱ። እሱም ከጎኗ ድፍት አለ። ኋላም የሁለቱም አስክሬን ወደ ሮም ተወሰደ። በፒያሳ ሎሬንዞ አደባባይ ከሌሎቹ የፋሽስት ሰዎች ሬሳ ጋር ተዘግዝቆ ተሰቀለ። የከተማው ሕዝብ ግጥም ብሎ ወጣ። አስክሬኖቹም ላይ ሸኑበት፣ ተፉበት። በዚህም መሃል አንድ እናት በሙሶሎኒ አስክሬን ላይ 5 ጥይት አርከፈከፉ። መልእክቱም ፋሽስት ለነጠቃቸው 5 ልጆቻቸው መታሰቢያ ነበር። በቦታው ከነበሩ ወታደሮች አንዱ የክላራን ወደ ታች ወርዶ የነበረውን ቀሚሷን ከእግሯ ጋር በሪባን አሰረው። አስክሬኗንም ከመራቆት ጋረደላት። ክላሬታ ፔታሲ ፍቅሯን አግኝታ ፍቅሯን ኖራ ከነ ፍቅሯ ያለፈችው ጣሊያናዊት